ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙም። እሺ ብዙዎቻችን እነዚህን ቪዲዮዎች አይተናቸዋል። አይተንም ሐሳብ እንድንሰጥባቸው አዶናይ ሐሳቡን ሰንዝሯል። እንግዲህ እኔ በዚህ ቪዲዮ የመጣሁት ስለ አዶናይ 3 መሰረታዊ ነገሮችን ለማውራት ነው። 3 ብቻ። ስለዚህ አንክሮት ሰጥታችሁ አድምጡ። እነዚህን 3 ነጥቦች ካነሳ በኋላ ለአዶናይ ያላችሁ አስተሳሰብ ወይ ደግሞ ለአመት ይስተካከላል የሚል እምነት አለኝ። እነዚህ 3 ነጥቦች ምንድናቸው? አንደኛ አዶናይ ማን ነው? መነሻው የት ነው? ማን ነበር የሚለውን እናያለን። በሁለተኛ ደረጃ አዶናይ ይዞ የተነሳው ሐሳብስ ምንድነው የሚለውን በተለያዩ ነገሮች ተንትነን እናያለን። በሶስተኛ ደረጃ ደግሞ የአዶናይ ወዳጆችም ጠላቶችም እንዴት ነው ሐሳባቸው ምንድነው? ምን ተረድተው ነው እየደገፉት ያለው የሚለውን ነገር በሰፊው እናያለን። እነዚህን 3 ነጥቦች ብቻ በዚህ ቪዲዮ እናያለን። እንደዚህ አይነት ረጅም ቪዲዮ ሰርቼ አላውቅም። ነገር ግን ይሄንን ቪዲዮ እንድሰራ ያነሳሳኝ የአዶናይን ሐሳብ ወይ ደግሞ ይሄ ለነገራቶች ትኩረት ሰጥታችሁ ስሩና ተለወጡ የሚለውን ሐሳብ ስለምደግፈው ይሄንን ቪዲዮ ልሰራ ችያለሁ። ረዘም ያለ ቪዲዮ ነው፣ ተከታተሉ። ፎሎ ያላረጋችሁ ፎሎ፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለአዶናይ ለራሱም እንዲደርስ አድርጉት። ቀጥታ ወደ ሐሳቡ ነው ምገባላችሁ። አዶናይ ማን ነው? አዶናይ ማለት በመጀመሪያ ኢትዮጵያ ውስጥ ሲኖር የነበረ ከዛ በመቀጠል ወደ ተለያዩ ዓለማት በመሄድ ህይወቱን ለመምራት የሞከረ ወጣት ነው። በአሜሪካና በካናዳ ከሱ እንደሰማነው ከሆነ ወደ 8 ዓመታት ቆይታ አድርጓል። በዛ 8 ዓመታት ውስጥ የነበረው ተክለ ቁመና የነበረውን አስተሳሰብ ማንነት ሁላችንም እሱ ከተናገረው ባሻገር በተለያዩ ቪዲዮዎች አይተናል። በመጀመሪያ መነሳት የምፈልገው ፊዚካሊ ነው። አዶናይ ፊዚካሉ ምን ይመስል ነበረ? ከየትኛው ፊዚካል ነው ወደዚህኛው ፊዚካል ወይ ደግሞ ወደዚህኛው ተክለ ቁመና የመጣው? አዶናይ ማለት የተበላሸ የሰውነት ቅርጽ የነበረው በተለያዩ ጃንክ ፉዶች ወይ ደግሞ በተበላሸ የአመጋገብ ስርዓት ውስጥ የነበረና ሰውነቱ ተበላሽቶ የነበረ ግለሰብ ነው። ይሄንን ፊዚካል አፒሪያንስ ለመቀየር አብዛኛው ፊትነስ ላይ ያላችሁ ሰዎችም ይሄ ፊዚካል ኖሯችሁ ለማጥፋት የሞከራችሁም ሰዎች ታውቁታላችሁ። ምን አይነት የአካል ጥንካሬ የመንፈስ ጥንካሬ እንደሚያስፈልግ ታውቃላችሁ። ይህንን አሸንፎ ይህንን ረቶ አሁን ላለበት ተክለ ቁመና የበቃ ነው። በመጀመሪያ ፊዚካሊ ስንነሳ ማለት ነው ይሄ ነገር ከዚህ ጋር ከምታዩት ፊዚካል አሁን ወዳለበት ወደዚህኛው ፊዚካል የመጣው ምንም አድርጎ አይደለም። በአካል ጠንክሮ በመንፈስ ጥንካሬ ነው ወደዚህ ማንነት የመጣው። ይሄ ፊዚካሊ ነው። ይሄ ማንም ሰው ሊቃወመው የማይችለው ትክክለኛ መንገድ ነው። በሁለተኛ ደረጃ ሜንታሊ እንምጣ። ይሄ ሰው አዶናይ መኝታ ቤት ውስጥ ወይ ደግሞ ከመኝታ ቤት የማይወጣ በተለያዩ ቪዲዮዎች አዲክትድ የነበረ ሰው ነው። እየሰማችሁ ነው አይደል? አዲክትድ የነበረ ሰው ነው። በጣም ሱስ ውስጥ የገባ ሰው፣ ሰው ፊት መቅረብ የሚፈራ ሰው፣ በጣም የኢንፌሪዮሪቲ ስሜት ያለበት ሰው ነው። ያንን ስሜት ረቶ አሁን አሸንፎ አሁን ላለበት ስብዕና በቅቷል። ይሄ ራሱን በመጀመሪያ የሰው ልጅ ሌሎች ነገሮችን ከማስተካከሉ በፊት ራሱን መለወጥ አለበት። ይሄ አዶናይ ላይ አይተነዋል። ፊዚካሊም ሜንታሊም ራሱን ቀይሮ አሳይቶናል። ይሄ አዶናይ ማን ነው ለሚለው ጥያቄ መልስ የሚሰጠን ነው። በተጨማሪም ማወቅ ያለብን ነገር ምንድነው? 8 ዓመት በሌላ ዓለማት ላይ ሲኖር ማንነታችንን ወይ ደግሞ እምነታችንን እኛ ኢትዮጵያውያን ባህል ያለን እምነት ያለን ሰዎች ነው። የተለያዩ የሰይጣን ምግባሮች የሚፈጸሙበት ዓለም ላይ ቆይቶ ኢትዮጵያ መጥቶ ያንን እምነት ያንን የኢትዮጵያውያን ስብዕና ያንን የኢትዮጵያውያን ባህል ከማንም በተሻለ መንገድ እምነቱን ፕሮሞት ያደረገ ሰው። ብዙ ሰዎች ያመሰግናሉ፣ አያመሰግኑም አይደል? ነገር ግን የሱ እምነቱን ምስጋና ያቀረበበት ወይ ከሌላው ይለያል። ይሄ በሁለተኛ ደረጃ አዶናይ እምነቱ ላይ እንዳለ አማኝ እንደሆነ ለነገራቶች ቅን የሆነ እሳቤ እንዳለው የሚያሳይ ነው።
አሁን እኔ እያወራ ያለሁት በነገራችን ላይ ያየሁትንና የሰማሁትን ነው። ባክግራውንድ ላይ ምን ይኑር ምን ሁላችንም ላናቅ እንችላለን። ነገር ግን አሁን ያየነው ይህንን ነው። ሁላችንም ያየነው ይህንን ነው። በኖርማል ላይፉ ቪዲዮዎችን ሲለቅ የምንረዳው ይህንን ነው። ስለዚህ የመጀመሪያውን ሐሳብ በዚህ ነው። ሁላችንም እንስማማለን። ሁላችንም ፊዚካሊም ሜንታሊም ራሳችንን ማሻሻል አለብን። አለቀ። ማሻሻል አለብን። ተክለቁመናችን የማያምር ከሆነ የተስተካከለ ተክለቁመና መያዝ አለብን። አይምሮአችን ፈሪ ከሆነ አይምሮአችን ሰው ፊት እንዳንቀርብ ከሆነ በተለያዩ ቪዲዮዎች አዲክትድ የሆንን ሰዎች ከዛ ሱስ መውጣት መቻል አለብን። ወደ መንፈሳዊነት ስሜት መምጣት መቻል አለብን። ከሰዎች ጋር ግንኙነት መፍጠር መቻል አለብን። ይሄ ትክክለኛ መንገድ ነው። ስለዚህ አዶናይ ማን ነው የሚለውን ነገር አሁን ያወራኋቸው ነገሮች ግልጽ ፍንትው አድርገው የሚያሳዩ ናቸው ማለት ነው። ይህንን ሐሳብ ይዤላችሁ የመጣሁት አዶናይ ማን ነው የሚለውን ሐሳብ ቅድሚያ ያነሳውላችሁ በተለያዩ የእምነት ዘርፎችም ይሁን በዓለማዊ መንገድ አንድ ሰው የሆነ ሐሳብ ይዞ ሲመጣ ቀድመን ሐሳቡን ከመቀበላችን ሐሳቡን ከመረዳታችን በፊት ሰውየው ማን ነው፣ ሰውየው ምንድን ነው፣ ያሳለፈው ነገር ምንድን ነው የሚለውን ማወቅ ተገቢ ስለሆነ ነው ስለ አዶናይ ባክግራውንድ በደንብ ያነሳሁት ማለት ነው። በሁለተኛ ደረጃ እናነሳለን እናወራለን ያልነው ምንድን ነው? አዶናይ ይዞ የተነሳው ሐሳብ ምንድን ነው? እንዴትስ ነው የምናየው የሚለውን ነው። በመጀመሪያ ደረጃ ግን ማወቅ ያለብን ነገር አንድ ሐሳብ ሲነሳ የተማረውን ካልተማረው ያልተማረውን ከተማረው የሚያወያይ ሐሳብ ከሆነ ሐሳቡ ኮንቴክስቹዋል መሆኑን መረዳት መቻል አለብን። የተማረውን ዝቅ አድርጎ ያልተማረውን ደግሞ ከፍ አድርጎ መሃል ላይ የሚያወያይ ሐሳብ ከሆነ ሐሳቡ ኮንቴክስቹዋል ነው። ይህንን በደንብ አስምሩበት። ወይ ደግሞ አረዳዳችን የሁላችንም የተለያየ ነው ማለት ነው። ስለዚህ ሐሳቡ ምንድን ነው የሚለውን መረዳት ያስፈልጋል። ስለዚህ ቀጥታ የምንሄደው ስግጥ ፍምስ ላይ ነው። ስግጥ ፍምስ በነገራችን ላይ አንድ ሀገር ሁሉም ሰው ዶክተር፣ ሁሉም ሰው ኢንጂነር፣ ሁሉም ሰው ፖለቲሻን መሆን የለበትም። ሁሉም የየራሱ የስራ ድርሻ የስራ መስክ አለው። ሁሉም በተሰማራበት የስራ መስክ አክቲቭ ሆኖ ንቁ ሆኖ ስራውን በአግባቡ ሲሰራ ነው አንድ ሀገር ካለችበት እድገት ፈቀቅ ልትል የምትችለው። የግድ ሁሉም ሰው ትምህርት ቤት ሲገባ አንደኛ፣ ሁሉም የግድ አንደኛ መውጣት አለበት የሚል እምነት የለኝም በግሌ። ምክንያቱም ዓለማችንን ሊድ እያደረጉ ያሉት ዓለማችንን እየመሩ ያሉት ኢኮኖሚካሊም በሌላም ዘርፍ ብትሄዱ አንደኛ የወጡ ሳይሆን የተሻለ የማገናዘብ የተሻለ የማሰብ አቅም ያላቸው ሰዎች ናቸው። ስለዚህ ሁሉም ሰው የየራሱ ዘርፍ አለው ማለት ነው። ሀገር የተማረ ሰው ሊያቆማት ይችላል፣ ሊያፈርሳትም ይችላል። የሚያገናዝብ ሰው ግን ያኖራታል። ምክንያቱም እናያለን፣ ብዙዎቹ ተምረዋል፣ ብዙዎቹ ዶክተር፣ ፕሮፌሰር ደረጃ እዛ ድረስ ደርሰዋል። ነገር ግን ስራቸው ተንኮል ሆኖ ሀገርን የማፍረስ ስራ የሚሰሩ አሉ። በዛው ልክ ደግሞ ሳይማሩ የማገናዘብ ችሎታቸው ከፍተኛ ሆኖ ሀገርን የሚጠግኑ ሀገርን የሚጠቅም ስራ የሚሰሩም አሉ። ስለዚህ ሀገር በተማረ ብቻ አይደለም ልትቆም የምትችለው በሚያገናዝብ ሰው ጭምር ነው። ይህንንም ክሮፕ አርጉና ሀገር በተማረ ሰው አትቆምም ምናምን በሚል እሳቤ አስቡት። እሱ አይደለም ዋናው ነገር። ሐሳቡን ተረዱት። ለምሳሌ በተማረ ብቻ ሲሆን ከሆነ አሜሪካና ቻይና የዓለማችን ቁንጮ አይሆኑም ነበር። ስዊድን፣ ፊንላንድ፣ ስዊዘርላንድ እነዚህ ነበሩ የዓለማችን ቁንጮ ሀገራት ሊሆኑ የሚችሉት። ምክንያቱም ብዙ የተማረ የሰው ኃይል ከአሜሪካና ከቻይና በተሻለ ስላላቸው ማለት ነው። ይሄንን ስል ግን ትምህርት ወይንም መማር አያስፈልግም የሚለው ሐሳብ ላይ አይደለም ያለሁት። ምንድነው መማር ያስፈልጋል፣ በጣም ቤዚክ ነገር ነው። አሁን ወደ ዋናው ወደ ስግጥ ፍምስ እንምጣና ይሄንን ሐሳብ ተናጋሪው ምን ለማለት ፈልጎ ነው የሚለውን ነገር አንደርስታንድ ማድረግ ሞር የተሻለ ይመስለኛል። እኛ እምነት አለን። ክርስቲያኖችም ሆነ በእስልምና እምነት ያለን ሰዎች መጽሐፍ ቅዱስም ይሁን ቁርአን ስናነብ
እያነበብን እየተረዳን ስንመጣ የማይገቡን ሐሳቦች ላይ ምን ለማለት ፈልጎ ነው ብለን ቆም ብለን እናያለን ማለት ነው። ምን ለማለት ፈልጎ ነው? ራሽናል በሆነ ማይንድ አስቡት። ይሄ አሁን ማነጻጸር፣ ማወዳደር መጽሐፍ ቅዱስን ከዚህ ሐሳብ ጋር ወደሚለው ሐሳብ ውስጥ አትግቡ። አሁንም ቢሆን ምንድነው ታርጌት ማድረግ የፈለኩት? ነገራቶች ሲመጡ ምን ለማድረግ ተፈልጎ ነው የሚለውን ነገር ነው መረዳት ያለብን፣ ኮንቴክስቹዋል ሚኒንግ ይዘን ማለት ነው። በነገራችን ላይ አዶናይ ይህንን ቃል ሲናገረው 100% እርግጠኛ ሆኜ እናገራለሁ። አዶናይ ራሱም ለዚህ ማረጋገጫ ይሰራል ብዬ አምናለሁ። ስግጥ ፍምስን ከአፉ አውጥቶ ሲናገር አንብቦት ተረድቶት ሰዎች በዚህ ተረጉማሉ፣ በዚህ እንደዚህ ይላሉ፣ በዚህ እንደዚህ ይላሉ የሚል ሐሳብ ውስጥ ሳይገባ በቃ እኔ ለበረከቴ ወይ ደግሞ ለምፈልገው ጥሩ ነገር ሰግጬ እሰራለሁ የሚለውን ሐሳብ ብቻ ለመናገር ነው እንጂ ቆይ ሰግጥን ሰዎች በብዙ ይተረጉሙታል፣ ነገ እንደዚህ አይነት ሐሳብ ይነሳብኛል የሚል ሐሳብ ይዞ አይመስለኝም። እኔ በበኩሌ ያንን ሐሳብ ይዞ አይደለም። ነገር ግን ያው እኛ ሀገር ላይ አንድ ሰው ገና ብቅ ሲል መኮርኮም እንወዳለን። ይሄ ግልጽ ነው። ብዙዎቹ ተኮርኩሞ ጠፍተዋል። በጥሩም በመጥፎም አንግል አይተው ያንን ነገር ኦፖዝ የሚያደርጉ ሰዎች አሉ። እኔ ፈርቼ ነበር። በመጀመሪያ ይሄ ልጅ በጣም በሰው ዘንድ ተቀባይነት እያገኘ ሲመጣ ያንን ሐሳብ ሰዎች ተቀብለው ማስተጋባት ሲጀምሩ የሆነ ነገር ሀፕን ያደርጋል የሚል ፍራቻ ነበረኝ። ምክንያቱም እናውቀዋለን፣ ሁላችንም እናውቀዋለን። ያልፈራ ደግሞ ማንም የለም። እንደፈራ ነው አልቀረም። ከተማረው እስካልተማረው ድረስ ይህንን ሐሳብ ኦፖዝ ማድረግ ጀመር። እስቲ ሰግጥ ፈምስን እኔ በምን እንደተረዳሁት በደንብ ልንገራችሁ። የመጀመሪያው ሰግጥ ፈምስ ሰዎች ዕውቀታቸውን፣ ችሎታቸውን፣ የተሰጣቸውን ጸጋ ሰዎችን ስለሚፈሩ ብቻ ሳያወጡት ነገራቶችን ሳያስተካክሉ በቃ ስለሚፈሩ ብቻ ያንን ነገር ሳያወጡት እድሜያቸው ያልፋል። ይሄ ብዙዎቻችን ላይ ያጋጠመን ነገር ነው። ችሎታ አለን፣ መናገር እንችላለን፣ ማውራት እንችላለን። ነገር ግን ያንን ለሰው በማስተጋባት ሰዎች እንዲቀበሉን በማድረግ ያልታደልናለን። በመፍራት ቤታችን የተቀመጠን ጓዳችን የተቀመጠናለን። ለእንደዚህ አይነት ነገር አትፍሩ። ፊት ለፊት ውጡ፣ ችሎታችሁን አሳዩ። ሶሻል ሚዲያው ክፍት ነው። ችሎታችሁን፣ ዕውቀታችሁን አሳዩ የሚል ሐሳብ ነው ያለው። በሁለተኛ ድድብ በሉ፣ ደደብ ሁኑ። እኔ ለምሳሌ በደንብ ስሙ፣ ደደብ ሁኑ። ደደብ የምትሆኑት በምንድን ነው? ስንፍና እኔ ደደብ ነኝ። እኔ ለስንፍና ደደብ ነኝ። እኔ ለፍራቻ ደደብ ነኝ። አልፈራም። ከእግዚአብሔር በታች ሰዎችን የምትፈሩ ካላችሁ አትፍሩ፣ ለፍራቻ ደደብ ሁኑ። እኔ ሰውነቴን ለመስራት ድድብ ብዬ ቀጥታ ሰግጬ ስፖርት እሰራለሁ። በቃ ምንም ቀን ሳላሳልፍ፣ ምንም አንድ ደቂቃ አንድ ሰከንድ ሳላሳልፍ ስግጥ ብዬ 8 ሰዓትን ጠብቄ ስፖርት እሰራለሁ። ስኬቴን ለሚያደናቅፉ ነገሮች በሙሉ ደደብ ነኝ፣ አልሰማም። ስኬቴ እንዲመጣ የጥሩ ሰዎችን ምክር ሰማለሁ። ስኬቴ እንዲመጣ ስራዬን ሰራለሁ። ወጥሬ ስግጥ ብዬ ስራዬን ሰራለሁ፣ ማንንም ሳልሰማ። ጥሩ ምክር ከሆነ ለእኔ አስቦ ምክር የሚሰጠኝ ሰው ከሆነ እሰማለሁ፣ በደንብ ነው የምሰማው። ነገር ግን እኔን ለማድከም የሚስቡኝን ሰዎች አልሰማም። እኔን ለመቃረን የሚስቡኝን ሰዎች አልሰማም። በዛው ልክ ደግሞ በዛው ልክ ቀጥታ ስግጥ ብዬ ስፖርቴን እሰራለሁ። የተረዳሁት በዚህ ነው። እኔ የግሌ አረዳድ ይሄ ነው። አዶናይ ያለውም ይሄንን ነው። ብዙ ሰዎች ይሄንን ቃል ይዘው የማይሆን ነገር ሲሰሩ እናያለን። ይሄ ትክክል አይደለም። ይሄ የሰሪዎቹ ስህተት እንጂ የአዶናይ ስህተት ሊሆን አይችልም። እኔ አሁን አዶናይ 100% ንጹህ ሰው ነው እያልኩኝ አይደለም። ሰው ነው፣ ስህተት ሊገኝበት ይችላል። ግን ኦፖዝ የምናደርግበትን መንገድ እንወቅ። እኔ ለምሳሌ ዩኒቨርሲቲ ተማሪ ያለውኝ ፋይናል ሲደርስ
ይሄኛውን ፋይናልማ ስግጥ ብዬ ነው ማጠነው ብዬ አውቃለሁ። አዶናይ ይህንን ሀሳብ ሳያነሳው በፊት ማለት ነው። በዓለማችንም በእምነታችንም ላይ ለነገራቶች የሙጥኝ ብለው ነገራቶች የተሳካላቸውን ሰዎች ሁለት ሰዎች እናያቸው። በመጀመሪያ ኦሪት ዘፍጥረት ምዕራፍ 32 ላይ የያዕቆብን ታሪክ እናያለን። ያዕቆብ ሌሊቱን ሙሉ ሲታገለው አደረ። ያዕቆብን በስተመጨረሻስ ሊነጋጋ ሲል ሊሄድ ሆነበት። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም፣ የሙጥኝ ጸሎቴን ካልሰማ እግዚአብሔር አምላክ ሆይ አምላኬ ጸሎቴን ካልሰማ እኔ ከአንተ ደጅ ወዴትም አልሄድም። የሙጥኝ ማለት በምትፈልጉት ነገር ላይ እንዲሳካላችሁ በምትፈልጉት ነገር ላይ የሙጥኝ ማለት ምን ሆነ? ያዕቆብ በስተመጨረሻ ያዕቆብን ባረከው። ስም እስራኤል ይሆናል። ያዕቆብንም ባረከው። ካልባረከኝ አልለቅህም ብሎት ነበር። በሁለተኛ ደረጃ ቅዱስ ያሬድን እናንሳ። ቅዱስ ያሬድ ስንቴ ነው የሞከረው? ሞከረ አልሆን አለው። በስተመጨረሻ ግን ተሳካለት። አሁን ይሄንን ቃል እያወዳደርኩ እያነጻጸርኩ ምናምን እንዳይመስላችሁ፣ ለነገራቶች የሙጥኝ ማለት ስኬትን እንደሚያመጣ እየነገርኳችሁ ነው እንጂ ያዕቆብን ከአዶናይ አልያም ያሬድን እንደዚህ አይደለም። ንጽጽር ውስጥ አልገባውም። እኔ ሐሳቡን እንድትረዱት ነው የምፈልገው። በዚህ ዓለም ላይ ደግሞ አሁን እኛ ባየነው በተማርነው ታሪክ ላይ ደግሞ ስንመጣ ኔልሰን ማንዴላን እናነሳለን። ሳውዝ አፍሪካ ነፃ ለማውጣት ስግጥ ብሎ በቃ አልሰማም እስር ቤት ያ ሁሉ ዓመት በስብሶ በመጨረሻ ሳውዝ አፍሪካን ነፃ ወጣ። ሌሎች ኦፕራ ዊንፍሪ የምትባል የአሜሪካ የቲቪ ሆስት የመጣችበትን ታሪክ የምታውቁ ካላችሁ በጣም ከወደቀ በጣም ከማይሆን ነገር ውስጥ ተነስታ ትልቅ የቲቪ ሆስት መስርታ ራሷን ለውጣለች። ስለዚህ ይሄ ነው እኔ የተረዳውበት ይሄ ነው። ዓለማችን ላይ ነገራቶች ሳይሳኩልን አንላቀቅም ያሉ ሰዎች በስተመጨረሻ ተሳክቶላቸዋል። ይህንን ነገር በደንብ አንደርስታንድ እናድርገው። ሌሎቻችሁም ቢሆን አዶናይን ኦፖዝ ለማድረግ የተነሳችሁ እንደዚህ ይሁን ይታዘር፣ ምን አይነት ህጋዊ ግራውንድ ነው አዶናይን ሊያስረው የሚችለው? ማለት ምናልባት ሌላ ኬስ ተፈጥሮበት ካልሆነ በስተቀር ሰዎችን ጠንክራችሁ ስሩ ተለወጡ ስላለ ምን አይነት እኔ በጣም ነው በግሌ እየገረመኝም ሐሳቡ ሲነሳ እየገረመኝም ስለሆነ ነው። ወደዚህ ሐሳብ መሄድ በራሱ አላውቅም። ይሄ ኖርማል ማይንድ ላለው ሰው ሰዎች ሰርተው እንዲለወጡ የሚፈልግ ሰው ይህንን ሐሳብ አላውቅም። ምናልባት አነጋገሩ ስህተት አለው። ይሄ በዚህ ቃና ከማለት የዘለለ እንደዚህ ይሁን ህግ ይጠይቀው እንትን ይበል፣ ይሄ በጣም ከባድ ነገር ነው። ማለት እነሱ ምን አይነት ማይንድ ሴት እንዳላቸውም ግራ ስለገባኝ ነው። እኔ ይህንን ነገር ኦፖዝ ለማድረግ 3 ሰዎች አሉ። የመጀመሪያዎቹ ሰዎች አዶናይ በዚሁ ከቀጠለ እንጀራችን ይዘጋል፣ ስለዚህ ካሁኑ ይህንን ልጅ ቤትም ብለን እናስቁመው ብለው ኔጌቲቭ ሐሳብ ይዘው የተነሱ ሰዎች አሉ። የመጀመሪያዎቹ። ሁለተኛዎቹ ሐሳቡን አንደርስታንድ ሳያረጉት ኦፖዝ የሚያረጉት አሉ። ሶስተኛ ደግሞ የማየት መነጽራቸው፣ አንዳንድ ሰው ኔጌቲቭን ብቻ የሚያስባል አይደል? የማያ መነጽራቸው ኔጌቲቭ የሆኑ ሰዎች ይህንን ሐሳብ አንደርስታንድ ሳያረጉት ኦፖዝ ያረጉታል። እነዚህ 3 ሰዎች ናቸው ሊቃወሙት የሚችሉት እንጂ ትክክለኛ ጭንቅላት ያለው ሰው ይህንን ነገር ሰርተ ተለወጥ፣ ጠንክረ ስራ፣ ራስህን ቀይር የሚለውን ሐሳብ ኦፖዝ ያረጋል የሚል እምነት በግሌ የለኝም። የምንቃወማቸው ነገሮች አሉ። እኔ በግሌ የምቃወመው ነገሮች አሉ። ቲክቶክ ክሬቲቭ አዋርድ ላይ የተፈጠሩ ነገሮች አሉ። የአለባበስ ስርዓት ማጣት፣ እነዚህ ነገሮች ግልጽ በግልጽ መስተካከል ያለባቸው መታረም ያለባቸው ኢቭን እንኳን ፎሎወሮቻቸው እነሱን ለምን እንደሚከተሉ ማይገባኝ ቲክቶከሮች አሉ። እነዚህን ማረም፣ ትውልድን እንዳያበላሹ ማስተካከል፣ ይሄ ለድርድር የማቀርበው ጉዳይ አይደለም። ስለዚህ ስግጥ ፍምስን የተረዳሁት እኔ በዚህ ነው። ባለቤቱ ሰግጥ ፈምስ ብሎ የተናገረው ቃሉን አንጠቀመው ብሏል አዶናይ። ኖርማል ነው። ባለቤቱ አንጠቀመው ካለ እንጠቀመው የሚፈልግ ካለ
እኔ እውነቴን ነው ፖዚቲቭ ለሆነው ነገር እንጠቀመው። አንጠቀመው ካለም አንጠቀመው፣ ምንም ችግር የለውም። ግን አንድ ነገር አለ። ይሄ ልጅ ቱር ሊያደርግ ነው። ሰዎችን የማፈመስ ስራ ሊሰራ ነው። ሰዎች አሁን ካሉበት ሁኔታ ሊወጡ ነው። በቃ ችግራቸውን ሊላቀቁ ነው። አቅማቸውን፣ ችሎታቸውን አውጥተው ሊያሳዩ ነው። ይሄ ነገር ብዙዎቹን አስጨንቋል። ግልጽ ነው፣ ብዙዎቹን አስጨንቋል። አዶናይ አንድ ነገር አስረግጬ ልንገር፣ ይሄንን ቱር ንግግሩን ብቻ ነው የምቀይረው። ሐሳቡ እኮ የሚገርመው ነገር ሐሳቡ ጥሩ ነው። ቅድም እንዳልኳችሁ ንግግሩን እቺ ቃሏን ብቻ ቀይረ ቱሩን እንዳታቆም። ብዙ ሰዎች ይሳካላቸዋል። እመነኝ፣ የነበራቸውን ችሎታ ማውጣት ይችላሉ። እኔን ጨምሮ ያላቸውን ነገር በደንብ ያወጣሉ። ይሄ ደግሞ አንተ ታሪክ እንድትሰራ ያግዝሃል። ስለዚህ ቃሉን ቀይረው ቱር ስታረግ ማንንም በማይነካ መንገድ፣ ፖለቲካን በማይዳስስ ወይ ደግሞ በማይደገፍ መንገድ ኖርማል ማይንድ ይዘ እግዚአብሔርን ይዘ የምትጠራት ድንግል ማርያምን ይዘ ቱር አርግ። እንዳታቆም ይህን ሐሳብ ሰራዊት ፍቅሬን ብትሆን እንዳታቆመው ይህንን ሐሳብ። ብዙ ሰው ህይወቱ ይቀየራል። ብዙ ከዛ በኋላ እየወጡ ምስክርነት ይሰጣሉ። በዚህ እኔ ህይወት አሁንም እኮ አሉ እኮ አይደለም ቱር ሳያደርግ እኮ በአዶናይ ብቻ አዶናይ የመከራቸው ምክር ሰምተው ጠንክራችሁ ስሩ፣ ለምትፈልጉት ነገር ስቅጥ ብላችሁ ለዛ ነገር ጠንክራችሁ ብቻ ወጥራችሁ ስሩ ብሎ ህይወታቸው የተቀየረ እኮ ብዙዎች አሉ። አሁንም ያንን ነገር እንዳታቆም። ክፍለ ሀገራት ና እንቀበላለን። ስለዚህ ይሄ ነው። ይሄ ቪዲዮ ከተመቻችሁ ፎሎ አርጉ፣ ፔጁን ሪፖስት አርጉ፣ እሱ ጋር እንዲዳረስ ላይክ አርጉ። እኔ የምለው ነገር ይሄንን ነው። እባካችሁ ሌሎቻችሁ ገና ብቅ ሲሉ የምትኮረኩሙ ሰዎች ራሳችሁን አስተካክሉ። ምክር ስጡ። በመጀመሪያ ማን ምክር ሰጠው ለአዶናይ? ተው ይሄ ነገር አካሄድ ልክ ይምጣ፣ እንደዚህ ይሁን። ኧረ በጣም ሀገራችን ላይ ያለ የማይስተካከል ብዙዎቹን አይተናቸው የጠፉብን ምክንያት ይሄ ነው። ብዙዎቹ ማን ነው ሀገሪቷ ላይ አሁን ማለት በቃ ይሄንን የሰውን ወሬ ፈርቶ የሚሸሽ ብቻ ነው እኮ አብዛኛው ምሁር። የሰውን አፍ ችሎታውን የደበቀ ነው። ስለዚህ ተው፣ አትኮርኩሙ። ኔጌቲቭ ነገር ማውራት ይቅርባችሁ። ሰው ስህተት ሊሰራ ይችላል። ሰው ሆኖ ፍጹም የለም። ነገር ግን ለሰው የምትሰጡበትን ወይ ደግሞ የምትነግሩበትን ወይ አስተካክላችሁ ቅረቡ። ስህተት ከሰራ አባ ይሄ ስህተት ነው ቀለል ባለ ወይ ታረም ነው እንጂ እንዲሁን ይፈለጥ ይቆረጥ ነው። አንደርስታንድ እናርግ። ራሽናል ማይንድ ይኑረን ነገራቶችን ለመቀበል። ይሄ ሁሉ ዓመት 4-5 ዓመታት ብዙ ፎሎወር ኖሯቸው አንድ ሰው ያልጠቀሙ ቲክቶከሮች አሉ። አዶናይ አሁን መጥቶ ምን ያህል ሰውን እንደጠቀመ የምታውቁት ነው። ሁሉም አላልኩ፣ አብዛኛው የሚጠቅምም አለ የማይጠቅምም ደግሞ አለ። ብዙ ፎሎወር ሰብስቦ ራሱን ብቻ የሚጠቅም። ስለዚህ ይህን ልጅም ስራውን እንዲሰራ ተዉት። የራሱን ህይወት ይቀይር፣ የሰዎችን ህይወት ይቀይር። የሚያልፈው መስመር ደግሞ ካለ በመገሰጽ በመምከር ራሱ ምን ብሏል ስሙት። የሆነ ነገር ትክክል ካልሆነ ይቅርታ የሚል ሰው ነኝ። ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ ምክር ብንመክረው የሚሰማ ሰው ነው። ምንም ይሄ ግርግር ሁካታ ምናምን የሚፈጥር ነገር አይደለም። እኔ ረጅም ቪዲዮ ሰራ የመጀመሪያ ነው። ነገራቶች በጣም ከውስጤ ነው ፊል ያረኩት። እስከ መቼ ሀገራችን ላይ እንደዚህ አይነት ነገር ሀፕን እያደረገ ይቆያል የሚል ነው። ይሄ ሁሉ ሰዓት ጊዜ ሰጣችሁኝ ስለሰማችሁኝ አመሰግናለሁ። ነገር ግን እንዲዳረስ ሪፖስት፣ ኮፒ ሊንክ የሚደረገውን አርጉና አዶናይ ጋር አድርሳችሁ ይህንን ሐሳብ የማይቀበሉ ሰዎች ካሉ ምናልባት የተሳሳተ አረዳድ የያዙ ሰዎች ካሉ እንዲያስተካክሉ እናድርግ። ቴንክ ዩ